እጅግ ልብ ሰባሪ በጣም አስደንጋጭ ዜና ደርሶናል። እንግዲህ ተወዳጁ አርቲስት ነጻነት ወርቅነህ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ በፊልምና በቲያትር ተዋናይነት እንዲሁም በቴሌቪዥን ፕሮግራም አቅራቢነትና በሌሎች የጥበብ ስራዎች ውስጥ ስመጥር እና ተወዳጅ ከሆኑ የጥበብ ሰዎች አንዱ ነው። ነጻነት ወርቅነህ ባደረበት ህመም ለረጅም ጊዜ በሕክምና ሲረዳ ቆይቶ ነበር። እናም እንግዲህ በዛሬው ዕለት ህይወቱ አልፏል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበረ። እንግዲህ በጣም በሚያሳዝን ሁኔታ ነጻነት ወርቅነህ በጉበት በሽታ ለረጅም ጊዜ ሲሰቃይ ነበር። ከሀገር ውጭ ሄዶ ሕክምናውን ሲከታተል ነበረ። አብዛኞች እንደውም በዩቲዩብ እና በፌስቡክ ላይ በሐሰት የሞቱን ወሬ ሲያውጁ ነበር እና እሱም ደግሞ በሰጠው ምላሽ እንግዲህ አለው በህይወት አልሞትኩም ብሎ ቀርቦ ምላሽ ሰጥቶ ነበረ። በሚያሳዝን ሁኔታ እንግዲህ ነጻነት ወርቅነህ ለረጅም ጊዜ ሕክምና ሲከታተል ቢቆይም አልቻለም ማለት ነው። በጣም ያሳዝናል። የሶስት ልጆች አባት ባለትዳር ነጻነት ወርቅነህ በብዙዎቻችን ልብ ውስጥ ያለ ነው። ከቤተሰብ ጨዋታ ፕሮግራም ባሻገርም ደግሞ በፊልሞቹ እናውቀዋለን። ባለቀለም ህልሞች፣ ኤፍቢአይ 123 እና ሌሎችም በርካታ ሳቅን የሚፈጥሩ ቤተሰባዊ ይዘት ያላቸው ፊልሞችን ዳይሬክት በማድረግ እንዲሁም በደራሲነትና በፕሮዲውሰርነት እናውቀዋለን። ነጻነት ወርቅነህ በጣም ተወዳጅ የሆነ ነው። ኢቢኤስን በጣም ካስተዋወቁት ኢቢኤስ ህዝብ መሀል እንዲገባ ካደረጉ ፕሮግራሞች መካከል አንደኛው የቤተሰብ ጨዋታ ነው። እንግዲህ የቤተሰብ ጨዋታ ለህፃናት ለአዋቂዎች ጭምር የሚዘጋጅ ፕሮግራም ነው። ነጻነት ወርቅነህ ከኢቢኤስ ለቆ ሌላ የቴሌቪዥን ጣቢያ ላይ ገብቶ ነበር፣ ናሁ ላይ ማለት ነው እና ነጻነት ወርቅነህ ከዛ ከኢቢኤስ ቴሌቪዥን ለቆ ናሁ ላይ ገብቶ በነበረበት ሁኔታ ኢቢኤስ ምን ያህል ጭር ብሎ እንደነበረ እናስታውሳለን። እንደገናም ወደ ኢቢኤስ ተመልሶ እንደ አዲስ የቤተሰብ ጨዋታን ይዞ ለረጅም ጊዜ ቆይቷል ማለት ነው። በጣም ተወዳጅ የሆነ እንግዲህ ሁላችንም የምናስታውሰው ሁላችንም የምንወደው የቲቪ ፕሮግራም አቅራቢ ነጻነት ወርቅነህ እንግዲህ በጣም በሚያሳዝን ሁኔታ ህልፈቱ ዛሬ ሆኗል ማለት ነው እና እንግዲህ የነጻነት ወርቅነህን ህልፈት ተከትሎ በርካታ ግለሰቦች፣ የመንግስት አመራሮች እንዲሁም ሚዲያዎች ጭምር ሀዘናቸውን እየገለጹ ይገኛሉ። ከጠቅላይ ሚኒስትሩ ጀምሮ ማለት ነው። ጠቅላይ ሚኒስትር አብይ አህመድ እንግዲህ በአርቲስቱ ህልፈት የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ሚዲያ ትስስራቸውን ባሰፈሩት መልእክት አርቲስት ነጻነት ወርቅነህ በድንገት ማረፉን በሀዘን ሰምቻለሁና ማዘን ተሰምቶኛል ብለዋል። ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት መቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም እንደሚያስታውሱ ገልጸዋል። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎ ነበር ያሉት ጠቅላይ ሚኒስትር አብይ ለቤተሰቦቹና ለአድናቂዎቹ መጽናናትን ተመኝተዋል።